ሰላም ጤና ይስጥልኝ። እንዴት አደራችሁ? ዛሬ የአቶሚክ ሀቢትን የመጀመሪያ ዩኒት ኮንሰፕት እናነሳለን። ወደ ዋናው ኮንሰፕት ከመግባቴ በፊት መጽሐፉን በአንድ አረፍተ ነገር ግለጽ ብባል በዚህ አረፍተ ነገር ገልጸዋለሁ። ቀላል እና ጥቃቅን ለውጦች እንዴት አስደናቂ ውጤቶች ያስገኙልናል የሚለውን መልስ የሚሰጥ መጽሐፍ። ቀላል እና ጥቃቅን ለውጦች እንዴት አስደናቂ ውጤቶች ያስገኙልናል የሚለውን መልስ የሚሰጥ መጽሐፍ ነው። በጥቅሉ በአንድ አረፍተ ነገር ሲገለጽ ለመተግበር ቀላል የሆኑ ሲያዩአቸው ጥቃቅን የሚመስሉ በህይወታችን ላይ የምንተገብራቸው ለውጦች እንዴት አውትፑታቸው እንዴት አስደናቂ እና ውጤታማ እንደሚሆኑ የሚያትት የሚያብራራ መንገዶችን የሚያሳይ መመሪያዎችን የሚሰጥ መጽሐፍ ነው። መጽሐፉ በትንሽ ዲያሎጎች ስንገልጸው መጽሐፉን በዚህ ልንገልጸው እንችላለን። ወደዛ ከመሄድ በፊት የሰው ልጅ አውትፑት ላይ የሚደርሰው የትኛውም ኔጌቲቭ ውጤት ይሁን ፖዚቲቭ ውጤት ይሁን አውትፑት ላይ የሚደርሰው 7 እርከኖችን አልፎ ነው። እነኚህ 7 እና 8 እርከኖችን እንያቸው እስቲ አንድ ባንድ። ውጫዊ ገፊ ምክንያት የአንድ ሰው አስተሳሰቡን ይወልዳል። የአንድ ሰው አስተሳሰቡ ስሜቶችን ይወልዳል። የአንድ ሰው ስሜቶች እምነቱን ይወልዳል። የአንድ ሰው እምነት ባህሪውን ይወልዳል። የአንድ ሰው ባህሪ ውሳኔውን ይወልዳል። የአንድ ሰው ውሳኔ ተግባሩን ይወልዳል። የአንድ ሰው ተግባር ውጤቱን ይወልዳል። ብዙ የሳይኮሎጂ መጽሐፎች ወይም ብዙ ሰልፍ ሄልፕ መጽሐፎች ጠቅለል አድርገን ስናያቸው ድምዳሜያቸው ይሄ ነው። ውጫዊ ገፊ ምክንያት ስንል እንየው እናብራራ። ውጫዊ ገፊ ምክንያት የምንሰማው ሊሆን ይችላል፣ የምናየው ሊሆን ይችላል፣ የምንዳሰሰው ሊሆን ይችላል፣ የምንበላው የምንጠጣው ሊሆን ይችላል። በአምስቱ የስሜት ሕዋሳታችን የሚገቡ ወደ ውስጣችን የሚገቡ ውጫዊ ገፊ ምክንያት የአስተሳሰባችን ምንጭ ምክንያት ይሆናሉ። ሁለት ጨቅላ ህጻናትን እንውሰድና አንደኛውን የሆነ ማህበረሰብ ውስጥ እንክተተው። አድኖ የሚበላ ዘርፎ የሚበላ በጭካኔ ሰዎችን የሚገል ርህራሄ የሌለው ማህበረሰብ ውስጥ መሸናነፍ አሸንፎ የሚበላ ማህበረሰብ ውስጥ እንክተተው እና እዛ ማህበረሰብ ውስጥ ይደግ። ይሄ ልጅ የውጫዊ ገፊ ምክንያት የሚያየው ሰዎች ሲገደሉ ነው፣ ዘርፈው ሲያመጡ ነው፣ ሰዎች ለሞት ሲያጣጥሩ የሚስቁ የሚያውካኩ ማህበረሰብ ውስጥ ነው ያደገው ብለን እናስብ።